ይሄኛው ደግሞ ሌላኛው እጅግ ውብ የተዋበ አካባቢ ነው። ሰላም ጤና ይስጥልን የዚህ ቻናል ተከታታዮች። በኮሪደር ልማት ከለሙት የአዲስ አበባ አካባቢዎች በለሚ ኩራ ክፍለ ከተማ የሚገኘው ይህ ውብ አካባቢ ከጎሮ አደባባይ ወደ ሰሚት አያት በሚወስደው ዋናው መንገድ ላይ የተገነባ ሲሆን ይህ አካባቢ ቀደም ሲል በቆሻሻ በሽታ የተሞላ አካባቢ ሲሆን አሁን እጅግ ውብ ሆኖ አሁን በምታዩት መልኩ ቀርቧል። ይህ አካባቢ በከተማው ከሚገኙት ታላላቅ ድልድዮች የወንዝ ዳር ተፋሳሾች ያሉት አካባቢ ሲሆን ድልድዩም አሁን በሚታይ መልኩ እጅግ ውብ ሆኖ ተገንብቷል። ሌላኛው በዚህ አካባቢ የመኪና ፓርኪንግ፣ የስፖርት ማዘውተሪያ፣ ካፍቴሪያ፣ የሳይክልና የእግረኛ መንገድ እጅግ ውብ ሆኖ ለተጠቃሚ የተላለፈ ሲሆን በተለይም በዚህ አካባቢ የተለያዩ የሪል ስቴት ግንባታዎች እጅግ ውብ የሆኑ ቪላዎች ያሉት ሲሆን ከመልክዓ ምድር አቀማመጡ ጋር የወንዝ ዳር ተፋሳሾችና የአካባቢው ግሪን ለአካባቢው የተለየ ገጽታ ሰጥቶታል። ሌላኛው በአካባቢው የሚካኤል እና የመድኃኔዓለም ቤተክርስቲያን የሚገኝ ሲሆን የፕሮቴስታንት ማምለኪያ ቤተክርስቲያን እንዲሁም መስጊድ ይገኝበታል። በተጨማሪም ዓለም አቀፍ የኢንተርናሽናል ስኩል ኬምብሪጅ አካዳሚ በአካባቢው የሚገኝ ሲሆን የተለያዩ አንደኛና ሁለተኛ ደረጃ ትምህርት ቤቶች ይገኙበታል። ሰፋፊ አስፋልት ያሉት ምቹ የእግረኛና የሳይክል መንገዶች የተገነቡበት ይህ አካባቢ ለከተማችን በተለይም ለየረርና ጎሮ አካባቢ ልዩ ውበት ፈጥሮለታል። እናንተም ተመልካቾቻችን ይህንን አካባቢ ከአዲስ አበባ ከተገነቡት የኮሪደር ልማት ከ10 ስንት እንደምትሰጡት በኮሜንት መስጫ ላይ እንድታስቀምጡልን በትህትና እንጠይቃለን። የተለያዩ አካባቢ ኮሪደር ልማት እንዲደርሶት ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድትሆኑ ስንል በትህትና እንጠይቃለን። ሻሎም